አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁኝ። ሀበይቢ እንግዲህ በተነጋገርነው መሰረት ዛሬ ብቅ ብያለሁኝ ማለት ነው። ውድ እህቶቼ በኮሜንት ሀቂቃ ብዙ ልጆች እንግዲህ ስለ ቻናሉ መመለስ እንዲሁም የተዘጋባችሁ ልጆች እንዴት ነው እንዴት አድርገሽ ነው የተመለሰልሽ? በቃ በየት እናገኘሽ ምናምን እያላችሁ ኮሜንት የምትጽፉ ልጆች አላችሁና መወዳችሁ እንግዲህ ተስፋ ትቁረጡ፣ ቻናላችሁ ይመለሳል ነው የምለው። እንግዲህ የኔ ቻናል ማለት በጣም ብዙ ያደከመኝ በጣም ብዙ ብር ላወጣበት የነበረ ለማሰሪያ ማለት ነው። ነገር ግን ፈጣሪ ፈቅዶ በ10ኛ ወሩ ራሱ መልሶት ነው ያገኘሁት ማለት ነው። እና ሀበይቢ እንግዲህ ይኸውላችሁ በትንሽዬ ሱቅ እንዲሁም ጁዝ ቤት ጁዝ ቤቷን ደግሞ በጎን አድርጌ ሱቅና ጁዝ ቤት ከፍቼ ቁጭ ብዬላችኋለሁኝ። አልሐምዱሊላህ እውነቴን ነው የምላችሁ። እንግዲህ ስንለፋ ለራሳችን ቢሆን የበለጠ ያስደስታል። በዛ ላይ ደግሞ ዩቲዩብ ካለ ደስ ይላል። እናንተ ጋር እንገናኛለን ማለት ነው። እና ዝም ብሎ በራሱ ጊዜ ነው የመለሰው እንጂ እኔ ተከራክሬ ወይም ደግሞ መልሱልኝ ብዬ ምናምን አይደለም የተመለሰልኝ ማለት ነው። የምወዳችሁ በራሱ ጊዜ ነው እንዳለ ከነ ሞኔታይዙ የመለሰው። እንግዲህ ደግሞ ሌላ ሀሳብ አስተያየት ካላችሁ ጻፉልኝ፣ እነግራችኋለሁኝ ማለት ነው። ችግር የለውም፣ ጠብቁ፣ ይመለስላችኋል። የኔ ጥፋት እንግዲህ በጣም ብዙ ጥፋቶችን ነው ያጠፋሁት፣ ግን በአንድ ወር ውስጥ ነው ያጠፋሁት ማለት ነው። በአንድ ወር ውስጥ 3ቱንም ጥፋት ነው አጥፍቼ የነበረው የህጉን ማለት ነውና ነገር ግን እንግዲህ አይተነው ገምግመነው ምናምን ብሎ መልሶታል ይመስለኛል። እንግዲህ ያው ሲበቃው መለሰልኝ። እኔ እንኳን ተስፋ ቆርጬ ነበረ ማለት ነው። የምወዳችሁ እና ይሄንን ይመስላል ስለ ዩቲዩብ ጉዳይ። ውድ ቤተሰቦቼ አገር ብንገባ ምን እንሰራለን ትላላችሁ? ዋናው ነገር አገር ላይ እንግዲህ ሀገር ለመስራት የኛ ብር መያዝ ወይም ደግሞ እንትኑ አይደለም። የመጀመሪያው ሂደቱ አንደኛ የስራውን ሁኔታ ማወቅ ነው። መስተንግዶ ልምድ ከሌላችሁ መስተንግዶ መልመድ ነው። ትዕዛዝ የመስራት እንዲሁም አንዳንድ ነገሮችን እውቀት የመስራት እንትን ከሌላችሁ እሱን ነገር በቃ ድፍረትን መጫን ነው ማለት ነው። ድፍረት ካለ ብዙ ነገር መስራት ይቻላል። ሀገር ላይ ከትንሽ ወደ ትልቅ መሄድ ይቻላል ሀቂቀተን ማለት ነው። እየወጣን እየወረድን እንኖራለን። ገብቷችኋል? በጣም ነው የሚኖረው። ነገር ግን እዚህ ሀገር ላይ የማያኖርን ነገር ቢኖር እንግዲህ ምቀኝነት ነው። አላህ Subhanahu Ta'ala ያንሳልን። እሱ ነገር ነው እንጂ ሌላ ነገር ወላሂ ትኖራላችሁ፣ ሰርታችሁ ትኖራላችሁ። ያው ምቀኝነት ሲመጣ ግን ይሰማችኋል። ልትሰሩ ሁሉ ፍላጎታችሁ አይከፈትም። እሱ ነገር ብቻ ነው። እሱ ነገር አምነንበት እስከገባን ድረስ ግን መስራት እንችላለን። አገር ገብተን ምን እንሰራለን ሳይሆን መስሪያ የተወሰነ ብር ግዴታ ያስፈልገናል። አገር ከገባን በኋላ ደግሞ በያዝነው ነገር በቃ በርትተን የሆነ ነገር ትኩረት አድርገን ግዴታ መስራት አለብን ማለት ነው። እንዲሁ ተበተብን ምንም እያልን እዛ ሄደን ቋንቋ ለምደን 2 አመት 3 አመት እንሰራ የለ እንዴ? እንኳን አይደለም ሀገራችን ላይ በቋንቋችን እየተነጋገርን እንዲሁም ብዙ ነገር ማድረግ እንችላለን። አትፍሩ ነው የምለው። ግቡ አግቡ። ከዛ በኋላ ግን የማሰሩት ነገር አይኖርም ብዬ አስባለሁ። ሀበቤ እናም ወደታችሁ አትጨናነቁ ነው የምላችሁ። ግቡ፣ መጀመሪያ ግቡ። ግን የምትገቡት የሆነ ነገር ይዛችሁ ነው። ወይ መስሪያ ይዛችሁ ግቡ፣ ወይ ደግሞ ቤታችሁን ጨርሳችሁ ግቡ። በቃ ቤት ጨርሶ እንደመግባት ደስ የሚል ነገር የለም። ግን ደግሞ ከዚህ በኋላ ግን ሀቂቃ በጣም እየከበደ ነው ይመስለኛል። ታገሉ። ህልም ይኖራችሁ ስትኖሩ ለማንም አትርዱ። እንግዲህ ብዙ ሰው መክረናል፣ ብዙ ሰው ተመክረናል። ያነሳንም አንስተን መተናል፣ ያላነሳንም ደግሞ እስከሚደርሰን ድረስ ነው። ግን እስከሚደርሰን ድረስ ስንቆይ ዋጋ እንከፍላለን ማለት ነው። አሁን መቀበል ካልቻልን ማዳመጥ ካልቻልን ዋጋ ያስከፍለናል ያለ መስማታችንና እንደማመጥ። ውድ እህቶቼ በተለይ አገር ገብተን የምንለውን ነገር የመስማት ግዴታ አለባችሁ ሀቂቃ ማለት ነው። ውጭ ያላችሁ ሰዎች በቃ የመስማት ግዴታ አለባችሁ። እዚህ ሀገር ላይ ትክክለኛ ህይወት የለም። ትክክለኛ እንደ ድሮ ትዳር የለም። የፈለገ በስርዓት ብትጋቢ ያለሽ ከፈለገ ይደርብሻል፣ ከፈለገ 2 3 ያረግሻል፣ ከፈለገ በቃ
እንደፈለገ ነው የሚያሽከረክርሽ፣ ለዛውም ብር ካለሽ ማለት ነው። ከዛ ውጪ ግን ዝሮ አያይሽ። እውነቴን ነው የምላችሁና ላይ የሚጠቅማቸው ራሳችሁን መሆን ነው። ሴት ልጅ ራሷን ሆና ስታገባ ነው ደስ የሚለው። አሁን ላይ ግን ነቅተውብናል። ደስ የሚለው ነገር ወንዶች ራሱ የሚመርጡት እንደዛ አይነት ሰው ነው ማለት ነው። ራሷን ችላ የምትኖር የስራ ልምድ ያላት በቃ ልጅ ብትወልድ በቃ የሆነ የራሷን መተማመን አይቶ ነው የሚቀርቡት። እመኑኝ የቤት ውስጥ 2-3 ወልዶ ሄዶ በድብቅ ያገባታል። ሁለተኛ ሚስት ማለት ነው። ጠንካራ ከሆንሽና ጠንካራ ያንን ስላችሁ ሴት አናቅም እኛ እነሱን አናጠራቸውም። ማን ምን እንደሆነ ማጣራት አንችልም። በተለይ ከዛ መተን ማለት ነው በጣም ነው የሚከብደው። ስለዚህ ትኩረት አድርጉና ሀገራችሁ ገብታችሁ ሰሩ። አገር ገብተን ምን እንስራ? ሁሉም ነገር ያሰራል። ሻይ ቤት ትሰራላችሁ እያላችሁ ወደ ጅዝ ቤት ትሄዳላችሁ እያላችሁ ያው የባላችሁን ጥንካሬ ይወስነዋል። በነገራችን ላይ ባሎቻችሁ ጠንካራ ከሆኑ እናንተም ጠንካራ የማትሆኑበት ነገር የለም። ስታገቡ ደግሞ በቃ የስራ ልምድ ያለው ቢሆን የተሻለ ነው። ምንም ይሁን ምንም ግን የስራ ልምድ ያለው በቃ እውቀት ያለው ወንድ አግቡ። እውነቴን ነው የምላችሁ። እውቀት የሌለው ወንድ ግን አግብታችሁ ወይ በመልኩ ወይ በሀራው ተሸወዳችሁ ያላችሁን ነገር ከበላ በኋላ ይሸሻችኋል ማለት ነው። እውቀት ካለው ግን በእውቀቱ ሲንቀሳቀስ ካያችሁት በቃ ጠንካራ እንደሆነ ካያችሁት እሱም ብታግዙትና ቢያንስ እንኳን አብራችሁ ብትሰሩ ምንም ህሊናችሁ አይጎዳም፣ ሁለታችሁም አትጎዳዱም ማለት ነው። እንግዲህ ለካሜራይቱ አያያዝም ሆነ አቀራረጽ ገና እየተለማመድናት ነው እና ይሄን ይመስላል። በእኔ በኩል የምጠይቁኝ ካለ ሀሳብ አስተያየታችሁን ጻፉልኝ፣ እመልስላችኋለሁ። የምጠይቁኝ ነገር አብሽሩ፣ ስሩ፣ እዛም ስሩ ግን ያዙ። ለአባቴ ለእህቴ ለአክስቴ ወንድሜ ይሄን ይሰልጥን ምናምን ወላይ ዙሮ አያችሁም። እዚህ ስትመጡ በፈጣሪ የራሳችሁን ህይወት ብቻ የምትፈልጉበት ጊዜ ነው እንትን የምትሉት። የራሳችሁን ህይወት ራሱ ለማግኘት ማን ምን እንደሆነ እንዴት መኖር እንዳለባችሁ እንደገና ነው እዚህ ሀገር ከገባን በኋላ ነው እንትን ልንል የምንችለው ልንገነዘብ የምንችለው። እና እባካችሁ ብራችሁን ያዙ። ወላሂ አረ ስንት ወንዶች አሉ ያዙ። አረሪ ወላሂ እዚህ ሀገር ያሉ ወንዶች ተቀይረውብናል። ተው ልብ ይኑራችሁ። ተቀይረውብናል ባፋቸው እየተጀናጀኑ ምናምን 3-4 ሴት ተጀናጅ ነው ቤት የሰራ ወንድ አለ እዚህ ሀገር። እንግዲህ አስቡ። ብዙ ታሪክ አለ፣ ብዙ ያየሁት የሰማሁት አለ። ስለዚህ እሱን ነገር ሸራ አደርጋችኋለሁ በእርግጠኝነት። እንደው ይህንን ንገሪን፣ ይህን ያህል ብር ይሆናል፣ ይህንን ያህል ብር ያስፈልገናል የምትሉን ነገር ካለ ደግሞ የቱን ያህል ብር ያስፈልገናል በቃ ከ300 ሺህ ብር በታች ከ400 ሺህ ብር በታች ይዛችሁ እንዳመጡ። ከዚህ በታይ ይዛችሁ ከመጣችሁ የስራ መስሪያ ይዛችሁ መጣችሁ ማለት አይደለም። ቢያንስ እስከ 500 ሺህ ብር እስከ 400 ሺህ ብር ለዛውም ያኔ ጨርሳችሁ ሀጃችሁን ማለት ነው። እዚህ መታችሁ የማታወጡት ወጪ መሆን አለበት። ለስራ ብቻ ብላችሁ ቢያንስ ከ450 እስከ 500 ሺህ ብር ግዴታ ያስፈልጋችኋል። እንደው በትንሹ እንስራ ብላችሁ ጁዝ ቤዝን ብትሉት ሁሉም ነገር ከመወደዱ አንጻር በቃ ይሄንን ብር የመስሪያዬ ነው ብላችሁ ወሰናችሁ ግቡ። ከዛ ውጭ ግን ጊዜያችሁን አታቃጥሉ። በሰው ሀገር ራሳችሁን ጠብቁ፣ ጤናችሁን ጠብቁ። እዛ በኖርን ቁጥር ግን ዋጋ እየከፈልን ነው። እንዳትከፍሉ ዋጋ ብዙ ሰዓት አትኑሩ እላችኋለሁ ውድ እህቶቼ። በተረፈ ሁላችሁንም ወዳችኋለሁ። በያላችሁበት ሰላም ሁኑልኝ። እንግዲህ በድጋሚ እስከምንገናኝ ባይ ባይ ብያለሁ ውድ እህቶቼ።